ደሞዝ እስረኞች ለምን ከወር ወደ ወር መኖር እንደማንችል ያውቃሉ? ደሞዝ ከገባ በ3 በ4 ቀን በኋላ ገንዘብ የት እንደሄደ ተገርመህ ታውቃለህ? ወር ሙሉ ትሰራለህ፣ ነገር ግን ወሩ ከማለቁ በፊት ኪስህ ባዶ ይሆናል። ከዚህ ቀጣይ ደሞዝ በጉጉት ትጠብቃለህ። ይህ ያንተ ችግር ብቻ አይደለም። በዓለም ላይ የሚሊዮኖች ሰዎች ፔቼክ ቱ ፔቼክ ባለው ዑደት ውስጥ ተይዘው ይኖራሉ። ዛሬ የምናየው ገንዘብ እጥረት ለምን እንደሚቀጥል፣ ከዚህ ዑደት ውስጥ ለመውጣት ምን ማድረግ እንደምንችል እናያለን። ክፍል 1 የደሞዝ እስረኛ ማለት ምን ማለት ነው? የደሞዝ እስረኛ ማለት በሚቀጥለው ደሞዝ ሳያገኝ የወሩ መጨረሻ የወሩን ወጪ መሸፈን የማይችል ሰው ማለት ነው። ለምሳሌ ደሞዝ ይገባል፣ የቤት ኪራይ ይከፍላል፣ ምግብ ይገዛል፣ ትራንስፖርት ያወጣል፣ ዕዳዎችን ይከፍላል። ከዚህ በኋላ ምንም አይቀረውም። ብዙ ሰዎች በዚህ ዑደት ውስጥ ይገኛሉ። ብዙ ሰዎች ይህንን እንደ ዝቅተኛ ደሞዝ ችግር ያስባሉ። ነገር ግን እውነታው ከፍተኛ ገቢ ያላቸው ሰዎች በዚህ ዑደት ውስጥ ይገኛሉ። ችግሩ ብዙ ጊዜ ገቢ ብቻ ሳይሆን የገንዘብ አያያዝ ነው። ክፍል 2 ለምን በዚህ ዑደት ውስጥ እንቆያለን? የኑሮ ደረጃ መጨመር፣ ላይፍ ኢንፍሌሽን አብሮ ይጨምራል። ደሞዝ ሲጨምር ወጪህንም አብሮ ይጨምራል። 10,000 ብር ስታገኝ የምትገዛው ነገር አለ። 20,000 ብር ስትገባ የምትገዛው ነገር አለ። 40,000 ብር ስታገኝ ወጪዎች አብረው ያድጋሉ። ስለዚህ ገቢ ቢጨምርም ቁጠባ ካልጨመረ ትርጉም የለውም። ሌላው የበጀት እጥረት። የበጀት እጥረት ብዙ ሰዎች ገንዘብ የት እንደሚሄድ አያውቁም። ትንንሽ ወጪዎች፣ ቡና መክሰስ፣ ታክሲ፣ ያልታቀዱ ግዢዎች በወሩ መጨረሻ ትልቅ መጠን ይሆናሉ። የዕዳ ጫና። የዕዳ ጫና የወደፊት ገቢ ዛሬ እንድትጠቀምበት ያደርግሃል። ዛሬ የገዛኸው ነገር ለወራት ወይም ለዓመታት ትከፍላለህ። ይህ ደግሞ ወርሃዊ ገቢህን ይገድባል። የአስቸኳይ ገንዘብ እጥረት። አንድ ያልታሰበ ችግር ቢመጣ ሕክምና፣ የስራ መቀነስ፣ የቤት ጥገና ሰዎችን ወደ ዕዳ ይገባል። ምክንያቱም የአደጋ ቁጠባ የላቸውም። ክፍል 3 ከዚህ ዑደት እንዴት እንወጣለን? በዚህ ዑደት ለመውጣት ወጪዎችን ጻፍ። ለ30 ቀናት እያንዳንዱ ወጪ መመዝገብ። 1 ብርም እንኳ ቢሆን የማታውቀው ነገር ማስተካከል አትችልም። መጀመሪያ ራስን ክፈል። ብዙ ሰዎች የሚያደርጉት ገቢ ሲቀነስ ወጪ ቁጠባ ይላሉ። ሀብታሞች የሚያደርጉት ግን ገቢ ሲቀነስ ቁጠባ እኩል ይሆናል ወጪ ነው። የደሞዝ እንደገባ ከ3 እስከ 6 ወር የሚሆን የኑሮ ወጪ በቁጠባ ሊኖርህ ይገባል። ይህ የገንዘብ ነፃነት የመጀመሪያው መከላከያ ነው። ተጨማሪ ገቢ ፍጠር። ተጨማሪ ገቢ ለመፍጠር ቁጠባ ብቻ በቂ አይደለም። ገቢህን ማሳደግ አለብህ። ለምሳሌ ፍሪላንሰር ስራ፣ ዲጂታል ክህሎት፣ ትንሽ ንግድ፣ የመስመር ላይ አገልግሎት ተጨማሪ ገቢ ለመፍጠር ይሞክሩ። ገንዘብ ላንተ እንዲሰራ አድርግ። የመጨረሻ ደረጃ ግን ብቻ ሳይሆን ገንዘብ እንዲሰራ ማድረግ ነው። ቁጠባ፣ ኢንቨስትመንት ወይም ገቢ የሚያመጡ ንብረቶች ቀስ በቀስ ከደሞዝ ጥገኝነት ያወጡሃል። የደሞዝ እስረኛ መሆን ማለት ስራ አለህ ማለት አይደለም። የገንዘብ ነፃነት የለህም ማለት ነው። ገንዘብ ነፃነት የሚጀምረው ብዙ ገንዘብ ሳይሆን በትክክለኛ ልማዶች ውስጥ ስትውል ብቻ ነው። ዛሬ አንድ ወጪ መመዝገብ፣ ትንሽ ቁጠባ መጀመር ወይም ተጨማሪ ክህሎቶችን መማር የህይወት አቅጣጫ ሊቀይሩ ይችላሉ። ቪዲዮን ከተጠቀምክበት ላይክ አድርግ፣ ቻናሉን ሰብስክራይብ አድርግ። በኮሜንት ውስጥ ከወር ወር መኖር ለማቆም መጀመሪያ እርምጃዬ ነው ብለህ ጻፍ። በሚቀጥለው ቪዲዮ ደግሞ ስለ ቁጠባ ሀብት ግንባታ እንነጋገራለን። ቸር ያቆየን።